አነጋጋሪው ሰርግ የአሜሪካ ዜግነት ያላትንና የ55 ዓመቷን ሴት ያገባው የ25 ዓመት ወጣት በዚህ ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ ስትል ዛሬ አልኩና ከዛ በኋላ ሀሳቤን ቀየሩ። አልታመቸኝም። ሰላም ቤተሰብ፣ አሁንም በአዲስና በአነጋጋሪ ቪዲዮ ተመልሻለሁ። ሮዛ እና ከድር ተለያዩ እየተባለ ነው ሶሻል ሚዲያ ላይ እና እውነቱ ምንድን ነው? እስኪ አብረን እንከታተል፣ አብረን አስተያየት እንሰጣለን። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ በማድረግ ቤቱን አበረታቱት። በየጊዜው የሚለቀው አዳዲስ ቪዲዮ ይደርሳቸዋል። አመሰግናለሁ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ ስትል ዛሬ አልኩና ከዛ በኋላ ሀሳቤን ቀየሩ። አልታመቸኝም። ሀሳቤን ቀየሩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጅ ቆራልኝ እንትኗ እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሆን? ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እናት ኧረ ይመቸው አመጣታለሁ። ይመችሽ። ወዙን ግጥም ሲያደርግ ላሽ ይላል እንዴ እናትዬ። ያጣፍጠው እንግዲህ። እሺ እናት ልቀምመው። እሺ እናት። ኧረ ልዘግባችሁ ቤተሰብ ከሚኒሶታ ቆይ ሴትዮ አለች። ቆይ ከሚኒሶታ ያገባች ሴት ያገባችውን ነው። ከሚኒሶታ አም ፍሮም ሚኒሶታ ብላ የሄደች እና እኔ በቃ ሼም ይዞኝ እንትን ብያል ነበር። ከዛ ይሄ ነገር አልተመቸኝም አላልኳችሁ? ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። ይመች አባት ይመች። አንተ ወጣት ነህ፣ ሰርተህ ትቀየርበታለህ። 16 ሚሊዮን ልክ ነው። ሰርተህ ትቀየራለህ። እውነት ጥሩ ነው። ላኩልኝ የእሷን ፔጅ ቤተሰብ፣ የእሷን ፔጅ ላኩልኝ። ላኩልኝ ቤተሰብ፣ ለሌሎቻችሁ ትምህርት ይሆናል። ፌዴራል እየፈለገው ነው። የት አለ? ላኩልኝ አንድ የእሷን ቪዲዮ ባካችሁ። የት አለ? ላኩልኝ። እየፈለግኩ ነው ማለት ከሚኒሶታ ሄዳ ኢትዮጵያ አግብታው ነበር። ድሬ ምንድን ነው ያለ? አፈቀርኩት ብለው የተቃጠሉ አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻል። ሮዝ ብዬ ገባረ ፍሬንድ ነበርም ብሎክ አድርገችኝ እንዴ። ሮዝ ዳውድ ኦኬ፣ ሮዛ ዳውድ ኦኬ። ሮዛ ከድር አገኘዋል።
ኧረ ለቅሶ ላለሁ እያለቀሰች ነው ቤተሰብ ሆነ ተከናወነ። እኔ ተዉ ሶሻል ሚዲያ ላይ ተዉ፣ እኔ ስሙ ተዉ፣ ነቢይ ነኝ ተዉ። አሁን ሳላለቅስ ነው የምነግራችሁ። አልቅሼ ነቢይ ነኝ ብላ አልሰማ ብላችኋል። ሳላለቅስ እንግዲህ ጉዳዩ እንደሰማችሁት ይመስላል። ወይ ዮኒ እኮ የሆነ ሳለ ገስት ላይ ገብቶ ማለት ነው በጣም የምትመቹ ናችሁ፣ ተመችታችሁኛል፣ የሰለጠንሽ ነሽ ምናምን እያላት ነበረ። አሁን ደግሞ እንደዚህ ይወርድባታል። ለነገሩ ችግር የለበትም እንደዚህ ለመከረባበት እና እናንተ ምን ትላላችሁ? እኔ በበኩሌ ሲጀመር በእድሜ ደረጃ በጣም እንደዚህ አይነት ልዩነት ያለው ትዳር እውነት ለመናገር ከሆነ ጥቅም አንጻር ነው ብዬ ነው የማስበው። ስፔሻሊ ሴቷ ከበለጠች ማለት ነው። ወንድ እንኳን እሺ ይሁን ይሻላል ቢያንስ። እና እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ባይ። ሰብስክራይብ ማድረጋችሁ እንዳትረሱ ውዶቼ። በጣም ነው የማመሰግነው።